የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያ ጠቅላይ ሚኒስትር አብይ አህመድ ሚሊዮኖች እንዳለቁበት በሚነገርለት የትግራይ ጦርነት ላይ የፕሮፓጋንዳ ተግባራቸውን ለመቀላቀል ያልፈቀዱ የኪነ ጥበብ ባለሙያዎች እንደነበሩ ገለጹ። እነዚህ የኪነ ጥበብ ሰዎችንም ኢትዮጵያን የከዱ ሲሉ ፈርጀዋቸዋል። አሁንም አክቲቪስት እየሆኑ ያስቸገሩ የኪነ ጥበብ ሰዎች መኖራቸውን ያወገዙት ጠቅላይ ሚኒስትሩ ኢትዮጵያ ስትበለጽግ እኛ ላይም በ22ኛው ክፍለ ዘመን ነው ይህ የሚሆነውም ብለዋል። ቀዳሚው መረጃችን ነው። ከምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ጋር ወደ ጎንደር ያቀናው የሚዲያ ባለሙያ ሞተ። የብልጽግናው መንግስት ልሳን ባለሙያው ለህልፈተ ህይወት የተዳረገው በአደጋ ነው ብሏል። ተጨማሪውን ትሰማላችሁ። ጀነራሉ በትግራይ የተፈጸመው ጄኖሳይድ ተጠያቂነት እንዲኖር ጠየቁ። የዚህ ወንጀል መረጃዎች እንዲሰባሰቡም አሳስበዋል። ይህ በእንዲህ እንዳለ ተቋሙ በትግራይ ጉዳይ ለአሜሪካና የተባበሩት አረብ ኤሚሬቶች ደብዳቤ ጽፏል። እንቃኘዋለን። ፕሬዝዳንት ኢሳያስ አፈወርቂ የተሳተፉበት ባለው ጦርነት ዙሪያ እንግዶችን በአስመራ ተቀብለዋል። ከሱዳን ጦር ጎን እንደሆኑ በይፋ ያሳወቁት ፕሬዝዳንቱም የአሁኖቹ እንግዶቻቸው ከምዕራባዊ ሱዳን የሄዱ ናቸውም ተብሏል። ሌላኛው መረጃችን ነው። የኢራንና እስራኤል ጉዳይ አሁንም መነጋገሪያነቱ ቀጥሏል። እስራኤል የኢራን ብሔራዊ ቴሌቪዥን ጣቢያን ደብድባለች። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ወደ እስራኤል ቴል አቪቭ መብረሬን አቋርጫለሁ ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ሚሊዮኖች እንዳለቁ በሚነገርለት የትግራይ ጦርነት በፕሮፓጋንዳ ተግባራቸው ለመቀላቀል ያልፈለጉ የኪነ ጥበብ ባለሙያዎች እንደነበሩ ገለጹ። እነዚህ የኪነ ጥበብ ሰዎች ኢትዮጵያን የከዱ ሲሉ ወንጅለዋቸዋል። አሁንም አክቲቪስት እየሆኑ ያስቸገሩ የኪነ ጥበብ ሰዎች መኖራቸውን ያወገዙት ጠቅላይ ሚኒስትሩ ኢትዮጵያ ስትበለጽግ እኛ ላይም በ22ኛው ክፍለ ዘመን ነው የሚሆነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ባካሄዱ ጦርነት የኪነ ጥበብ ባለሙያዎችን ለፕሮፓጋንዳ መቀስቀሻነት አብዝተው ተጠቅመዋል። ኮሜዲያንንም፣ የፊልም ባለሙያዎችንም፣ ሙዚቀኞችንም የወንድማማቾችን ጦርነት ደግፈው እንዲቆሙ ያደረጓቸው እርሳቸው ጋብዘው እንደነበር በአደባባይ ተናግረውም አሁን አመስግነዋቸዋል። በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ወገን ወገኑ ጋር ሲገዳደል ከአንድ ወገን ሆነው እንዲዘፍኑና የፕሮፓጋንዳ ተግባር እንዲያከናውኑ የተደረጉ የኪነ ጥበብ ባለሙያዎች በመንግስት ተጋብዘው ያንን ማድረጋቸውን ያነሱት ጠቅላይ ሚኒስትር አብይ በዛ የሚሊዮኖች እልቂት በተካሄደበት ጦርነት ላይ ፈቃደኛ ሆነው መንግስትን ያልተከተሉ እንደነበሩም ጠቁመው እነዛን ወገኖችን ግን ኢትዮጵያን የከዱ ሲሉ ፈርጀዋል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። ቂም የለንም፣ ግን ኢትዮጵያን አትካዱ። ጦርነትን በአደባባይ የተቃወሙም የወንድማማቾችን መገዳደል ደግፈን አንቆምም ብለው በዝምታ ያለፉና በመሰል መንገድ ከአገዛዙ ጋር ያልተባበሩ አያሌ የኪነ ጥበብ ባለሙያዎች የመኖራቸውን ያክል ዛሬ እንዲህ ባለመልኩ በጠቅላይ ሚኒስትሩ የተመሰገኑ ጥቂቶች ደግሞ ብልጽግናዎች አስርበው ተኮሰውና መድኃኒትም ከልክለው የራሳቸው ሀገር ዜጎችን የገደሉበትን ጦርነት ደግፈው የታዩም በርካቶች ናቸው። በዚህ ተግባራቸው ሲጸጸቱም ይሁን ይቅርታ ሲጠይቁ ግን አልታዩም። ይህ የጠቅላይ ሚኒስትሩ ውዳሴ ከሚገባቸው የኪነ ጥበብ ሰዎች መካከልም ጥቂቶቹ የሚከተሉት ናቸው። ለነኝ እንዴት ነው የምናዝነው? ለነኝ እንዴት ነው ኢትዮጵያዊ ናቸው አሁንም ምናምን ወገኖቻችን በፍጹም አይሰራም፣ አይደሉም። ጅብ ከሚበላህ በልተው ተቀደስ ይባላል። እንብላቸውና እንቀደስ። ለትግራይ ለተፈናቀሉ ነው የሚለው ዜና በእንደዚህ አይነት አጸያፊ ድርጊት ላይ ለመሳተፍ ወደፊትም ፈቃደኛ አለኝም።
ስለ ኮሪደር ልማቱ ለምን አትዘፍኑም ፊልምስ አትሰሩም ማለታቸው የተሰማላቸው ጠቅላይ ሚኒስትር አብይ በዚሁ የትግራዩ የእርስ በርስ ጦርነት ላይም እንደ ቴዎድሮስ ተሾመ ባሉ ሰዎቻቸው በኩል ፊልም ማሰራታቸው የሚዘነጋ አይሆንም። የኪነ ጥበብ ባለሙያዎችን ሰብስበው ሲያናግሩ የተሰሙት ግን በኢትዮጵያ ውስጥ በተካሄዱና እየተካሄዱ ባሉ ጦርነቶች ያገዛዙ መሳሪያ ሆነው የተሰማሩ ተቋማት በፕሮፓጋንዳ ለማስዋብ የተዘጋጁትን ዶክመንታሪዎች የሰሯቸው የኪነ ጥበብ ባለሙያዎች መሆናቸውን በመግለጽ ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ የመንግስት ተቋማት ፊልም ስራዎቻቸውን ለማሳየት የሞከሩት አሁን ነው። አርቲፊሻል ኢንተለጀንስ፣ ኢንሳ፣ ኒስ ማን የቀረው ሰርታችኋል እኮ እናንተ ናችሁ። እነዛ ቴክኖሎጂዎች እንዲወጡ ሰው እንዲያያቸው የሚያደርግ ስራ ግሪን ሌጋሲ ላይ በሁሉም ስራዎቻችን ፊልም ለመጠቀም ሙከራ ይደረጋል። ከጥቂት ዓመታት በፊት ጦርነት እንዲቆም የሚጠይቁ የኪነ ጥበብ ባለሙያዎች በመንግስት ሚዲያ እንዳይናገሩ ሲደረጉ የነበረውን አገዛዝ በዋና መሪነት የሚያስተዳድሩትና ከዚህ በፊት እኔን የሚሳደብ ዘፈን ተዘፈነብኝ ብለው በፓርላማ ሲበሳጩ የታዩት ጠቅላይ ሚኒስትር አብይ አሁንም አርቲስቶች አክቲቪስቶች እየሆኑብን ነው የሚለውን በተደጋጋሚ ተናግረውታል። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። አክቲቪዝም እና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። ጠቅላይ ሚኒስትሩ የኪነ ጥበብ ባለሙያዎችን ሰብስበው አገዛዛቸው ለኪነ ጥበቡ ዘርፍ ውለታ የዋለ መሆኑን ለማስረዳት ብዙ ያብራሩ ቢሆንም በሚቀጥለው ዓመት ብቻ ከኪነ ጥበቡ ዘርፍ 4 ቢሊዮን የሚደርስ ግብርና ታክስ ለማስከፈል ወስነው በጀት አዘጋጅተዋል። ይህ በምስሉ ላይ የሚታየው የገንዘብ ሚኒስቴር የ2018 ረቂቅ በጀት ከፊልሞች የፊልም መቅረጫና የሙዚቃ መሳሪያዎች 2.6 ቢሊዮን ብር ቀረጥና ታክስ፣ 1.2 ቢሊዮን ብር ደግሞ ሱር ታክስ በአጠቃላይ ከኪነ ጥበብ ዘርፉ በትንሹ 4 ቢሊዮን ብር ለማስገበር የተዘጋጁ ስለመሆናቸው የሚያመላክት ነው። መቼ እንደምንበለጽግ አላውቅም፣ እንዴት እንደምንበለጽግም አላውቅም፣ የብልጽግና አውሮፕላናችን ተሳፍነንበት እየበረረ ነው ወዘተ በሚለው ንግግራቸው የሚታወቁት የብልጽግናው ፕሬዝዳንት አሁን ደግሞ ብልጽግና የሚመጣው በ22ኛው ክፍለ ዘመን ነው፣ መሰረቱንም እኔ ነኝ የምጥለው ብለዋል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች በዓለም። በተያዘው የፈረንጆች ዓመት መካከለኛ ገቢ ካላቸው ሀገራት ተርታ ለመግባት በፍጥነት እየተጓዘች የነበረችን በልማት ተግባራትም ይሁን በሰላም ከዓለም ፈጣን አዳጊዎች አንዷ የሆነችውን ሀገር ወደ እርስ በርስ ጦርነት ያሸጋገሩ በሚል እየተዘገበላቸው ያሉት ጠቅላይ ሚኒስትሩ አሁን ደግሞ የኢትዮጵያን ብልጽግና አላየውም ብለው ከ83 ዓመታት በኋላ የሚታይ ነው በማለት ምስክር እንዳይኖርና በቅርብ ጊዜ አትጠብቁ በሚል መንፈስ አርቀው አስቀምጠውታል። ከምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ጋር ወደ ጎንደር ያቀናው የሚዲያ ባለሙያ ሞተ። የብልጽግናው መንግስት ልሳን ባለሙያው ለህልፈተ ህይወት የተዳረገው በአደጋ ነው ብሏል። የትናንቱ የጎርጎራው የሄሊኮፕተር ክስተት አሁን መነጋገሪያነቱ እንደቀጠለ ነው። ትናንት አመሻሽ ከጎንደር በቅርብ ርቀት ላይ የሚገኘው ጎርጎራ ሪዞርት ባለስልጣናት፣ ወታደራዊ አመራሮችና የሚዲያ ባለሙያዎች በሄሊኮፕተር ሲጓጓዙበት እንደነበር መዘገባችን የሚታወስ ነው። የክልሉ መንግስት ባወጣው መግለጫ በሄሊኮፕተሩ ላይ የቴክኒክ ችግር አጋጥሟል፣ ጎርጎራ ላይ ባጋጠመው በዚህ ክስተት በሰው ላይ የደረሰ ጉዳት ግን የለም ብሎ ነበር። ነገር ግን ኢትዮ ፎረም ከአካባቢ ምንጮች ባገኘው መረጃ መሰረት በሄሊኮፕተሩ ውስጥ ከነበሩ የተጎዱ እንዳሉ መዘገቡም የሚታወስ ነው። የሆኖ ሆኖ አሁን የተሰማው መረጃ ደግሞ ትናንት ወደ ጎንደር ያቀኑት የምክትል ጠቅላይ ሚኒስትሩ የፕሮቶኮል ካሜራ ባለሙያ
ለህልፈተ ህይወት መዳረጉን የሚገልጽ ሆኗል። የኢትዮጵያ የዜና አገልግሎት የካሜራ ባለሙያ ብዙአየሁ ብርሃኑ በስራ ላይ ባጋጠመው ድንገተኛ አደጋ ህይወቱ አለፈ ሲል የገለጸው ደግሞ ተቋሙ ነው። በእርግጥ የብልጽግናው ልሳን በምን አይነት አደጋ የሚለውን አላብራራም። በደፈነው ለህልፈተ ህይወቱ የተዳረገው በድንገተኛ አደጋ ነው ሲል ግን ገልጿል። ኢትዮ ፎረም ከሙያ አጋሮቹ ባገኘው መረጃ መሰረት የካሜራ ባለሙያው ብዙአየሁ የጠቅላይ ሚኒስትር ጽህፈት ቤት በጠቅላይ ሚኒስትሩና በመከተላቸው ስራዎች ላይ እንዲመደቡ ከሚያደርጋቸው ሙያተኞች አንዱ ሲሆን የመከተል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ጉዞ ስራዎች ላይ በብዛት እንደሚሳተፍም ይገልጻል። ምንጮች ትናንትም አቶ ተመስገን ወደ ጎንደር ሲጓዙ አብረው ከበረሩት ውስጥ አንዱ እንደነበር አስታውሰው ትናንት በጎንደር በነበረው የዩኒቨርሲቲው መርሃ ግብር ላይ ቀረጻ በማከናወን ላይ እንደነበር ያረጋገጡ ሲሆን ወደ ጎርጎራ በሄሊኮፕተር ከተጓጓዙ ባለስልጣናት ጋር ጋዜጠኛና የካሜራ ባለሙያዎች እንዳሉ ብናውቅም የብዙአየሁን በተመለከተ ግን መረጃ የለንም ብለዋል። ትናንት የቆሰለ የሚዲያ ሰው እንዳለ ሰምተን ነበር ሲሉም ያክላሉ። እነዚህ ሁሉ መረጃዎች በተነገሩበት ተመሳሳይ ዕለት ነው እንግዲህ የካሜራ ባለሙያው በስራ ላይ ያለ ባጋጠመው አደጋ ለህልፈተ ህይወት ተዳረገ የሚለው መረጃ የተሰራጨው። ኢትዮ ፎረም ከመከተል ጠቅላይ ሚኒስትሩ ጋር ወደ ጎንደር ያቀናው የካሜራ ባለሙያው በእርግጥስ የሞቱ ምክንያት ይህ የሄሊኮፕተር አደጋ ነው የሚለውን ለማጣራት ለቤተሰቦቹ ያደረገው የስልክ ሙከራ ለጊዜው አልተሳካም። የብልጽግናዎች መምንት አቶ ተመስገንና ፕሬዝዳንት ታዬ እንደዚሁም ዳንኤል ክብረትን ጨምሮ ትናንት በጎንደር ከታዩና አደጋውም ከተሰማ በኋላ ዛሬ በባህር ዳር እንደገና የተስተዋሉ ሲሆን እንደ አቶ አገኘሁ ተሻገር ያሉ ሹማምንት ግን ከጎንደሩ መርሃ ግብር በኋላ በባህር ዳር ላይ በነበረው መርሃ ግብር ላይ ሲታደሙ አልታዩም። ጄኔራሉ በትግራይ ለተፈጸመው ጄኖሳይድ ተጠያቂነት እንዲኖር ጠየቁ። የዚህ ወንጀል መረጃዎች እንዲሰባሰቡ ማሳስቧል። ይህ በእንዲህ እንዳለ ተቋሙ በትግራይ ጉዳይ ለአሜሪካና የተባበሩት አረብ ኤሚሬቶች ጥያቄ አቅርቧል። የትግራይ ጊዜያዊ አስተዳደር ፕሬዚደንት ጄኔራል ታደሰ ወረደም የክልሉ የዘር ማጥፋት ማስረጃ አሰባሳቢ ኮሚሽን ከዓለም አቀፍ ድርጅቶች ጋር በመተባበር ወንጀለኞች ተጠያቂ እንዲሆኑ እንዲሰራም በኮሚሽኑ ስራ ላይ ባተኮረ መድረክ ላይ ተናግሯል። ጄኔራል ታደሰ በትግራይ በጦርነቱ ወቅት ተፈጽሟል ባሉት የዘር ማጥፋት ወንጀል ዙሪያ ማስረጃዎችን ማሰባሰብ ወንጀሉ በድጋሚ እንዳይፈጸም ለመከላከልና ተጠያቂነትን ለማስፈን ይረዳል ሲሉም ነው የገለጹት። በክልሉ የተፈጸሙ ወንጀሎች እውቅና ሊሰጣቸው እንደሚገባና እውቅናውም ወደ ፍትህ ማምራት እንዳለበትም ጄኔራል ታደሰ አብራርተዋል። በመቀለ በተከናወነው በዚህ መርሃ ግብር ላይ በሰጡት ገለጻም እነዚህ የጄኖሳይድ መረጃዎች በጥናት መሰባሰብና ማቆየት ዋና ዓላማቸው በቀል ሳይሆን ዓለም አቀፉ ማህበረሰብ እንዲማርበት እንዳይረሳና እንዳይደገም ማስቻል ስለመሆኑ አስረድቷል። በአይሁዶች በሩዋንዳና በሌሎችም የዓለማችን አካባቢዎች ላይ የተፈጸሙ እልቂትና ጭፍጨፋዎች በሰነድ ማስረጃዎች ላይ የተመሰረቱ መሆናቸውን ነው ያከሉት። ይህ በእንዲህ እንዳለ ጽላል የተባለው የምዕራብ ትግራይ የተፈናቃዮች የሲቪል ማህበረሰብ ድርጅት የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ እንዲሆን አሜሪካና የተባበሩት አረብ ኤሚሬቶች ግፊት እንዲያደርጉ የሚጠይቅ ደብዳቤ ጽፏል። ማህበሩ በርካታ ተፈናቃዮች ወደ ቀያቸው ለመመለስ መወሰናቸውን ጠቅሶ ሆኖም አካባቢው በታጣቂዎች በመያዙም ጥቃት ሊጠብቃቸው ይችላል ሲል ስጋቱን ገልጿል። ማህበሩ በዚህ ደብዳቤው የፌደራል መንግስቱና የአማራ ክልል ኃይሎች የምዕራብ ትግራይ አካባቢዎችን በኃይል ተቆጣጥረው ይገኛሉ በማለት ከሷል። በክልሉ በጥቂቱ 1 ሚሊዮን የጦርነት ተፈናቃዮች እንደሚገኙም ነው የተመላከተው። ፕሬዚደንት ኢሳያስ እየተሳተፉበት ባለው ጦርነት ዙሪያ እንግዶችን በአስመራ ተቀብሏል። ከሱዳን ጦር ጎን እንደሆኑ በይፋ ያሳወቁት ፕሬዚደንቱም የአሁኖቹ እንግዶቻቸው ከምዕራባዊ ሱዳን የሄዱም ናቸው። የፈጥኖ ድራሽ ኃይሎችን መሪ ጀነራል ሐምዳን ዳጋሎ ሐሚቲን እስካሁን አለመገደሉ እድለኛ ነው የሚል እምነት ያላቸው ኢሳያስ ከጀነራል አልብሩሃን ጎን ስለመሆናቸው በይፋ ተናግሯል። በሱዳን ጦርነት የሌሎችን ጣልቃ ገብነት የሚቃወሙት እኒህ መሪ እሳቸው ግን ሰራዊት በምድራቸው ከማሰልጠን እስከ የጦር ጀት ማስጠለል ድረስ ድጋፍ በማድረግ በጣልቃ ገብነታቸው ቀጥለውበታል። ከኤርትራ ጋር አዋሳኝ ከሆኑ የምስራቃዊ ሱዳን አካባቢዎች የጎሳ ተወካዮች ጋር በተለያዩ ጊዜያት በቤተ መንግስታቸው እንዲሁም በወኪሎቻቸው በኩል ንግግር ሲያደርጉም ታይቷል። አሁን ደግሞ ከምዕራባዊና ደቡባዊ ሱዳን ፖለቲከኞች ጋር መምከራቸው ነው የተሰማው። በአስመራ ከፕሬዚደንት ኢሳያስ አፈወርቂ ጋር ውይይት ያደረጉት የኑባ ተራሮች ክልል የሲቪል እና የፖለቲካ ማህበረሰብ ተወካዮች
ሲሆኑም ባሳለፍነው ሳምንት የተደረገ ስለመሆኑም ተዘግቧል። እነዚህ ተወካዮች ከፕሬዝዳንት ኢሳያስ ጋር በሱዳን ስላለው የውክልና ጦርነት እንደዚሁም በዓለም አቀፍ ተዋናዮች በሚመሩትና በሱዳን ውስጥ በሚንቀሳቀሱ ታጣቂዎች ጉዳይ ምክክር ማድረጋቸው ነው የተሰማው። ይህን የኢሳያስ ተደጋጋሚ ድርጊትን የጣልቃ ገብነታቸው ማሳያ አድርገው በርካታዎች በመግለጽ ላይ ናቸው። የፖለቲካ ተንታኞች እነዚህ በአስመራ ጉብኝት ያደረጉት ፖለቲከኞች የአልብሩሃን ጦር አጋር መሆናቸውን ያነሱና ኢሳያስ አፈወርቂም በደቡባዊ ኮርዶፋን የሚገኙ እነዚህን ኃይሎችን በማስተባበር ላይ እንደሚገኙ ያነሳሉ። በደቡባዊ ኮርዶፋን የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ጠንካራ ድጋፍ እንዳለው የሚነገር ሲሆን ኢሳያስም ይህንን ድጋፍ የመሸርሸር ጥረት እያደረጉ ስለመሆኑ ነው የሚጠቅሱት። ጀነራል ሐምዳን ዳጋሎ ከሳምንታት በፊት ኢሳያስና ኤርትራን ማስጠንቀቃቸው፣ ጠቅላይ ሚኒስትር አብይ አህመድ ደግሞ ጀነራል አልብሩሃንና ጦራቸው ከኢሳያስ ጋር ያለው ትስስር እንዲቋረጥ መልእክት መላካቸው የሚዘነጋ አይሆንም። የኢራንና እስራኤል የአየር ጥቃት በቀጠለበት በዚህ ወቅት የኢራን ብሔራዊ ቴሌቪዥን ጣቢያ ከእስራኤል በተተኮሰ ቦምብ ተመታም። ነዋሪዎች ከሰፊ የቴሄራን ክፍል በአስቸኳይ ለቀው እንዲወጡ የእስራኤል ጦር ያስጠነቀቀ ሲሆን የኢትዮጵያ አየር መንገድ ደግሞ ወደ ቴል አቪቭ መብረርን አቋርጫለሁ ብሏል። که شنیدید فضای غبار آلوده استودیو So this was ይህ የኢራን ብሔራዊ ቴሌቪዥን ጣቢያ የቀጥታ ስርጭት ላይ ያለ በሚሳኤል ሲመታ የሚያሳየው ቪዲዮ መነጋገሪያ ሆኗል። የኢራን መንግስት የቴሌቪዥን ጣቢያ አካል የሆነው የኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጥቃት እንደደረሰበትም ተረጋግጧል። የቴሌቪዥን ጣቢያው ጥቃት የደረሰበት የእስራኤል መከላከያ ሚኒስትር የኢራን መንግስት መገናኛ ብዙሃን ለመጥፋት ተቃርቧል ሲሉ ከዛቱ በኋላ ነው። የወጡ ቪዲዮዎች በስቱዲዮ ውስጥ ፍርስራሽ ሲወድቅና ዜና አንባቢዋ ተነስታ ስትሄድም አሳይተዋል። ለኢራን የመንግስት የመገናኛ ብዙሃን የሚሰራ ጋዜጠኛም ጥቃቱን ተከትሎ ቴሌቪዥን ጣቢያ ያለበት ህንጻ በእሳት ተያይዞ የሚያሳይ የመጀመሪያ ቪዲዮ አጋርቷል። ጋዜጠኛው በጥቃቱ ምን ያክል ባልደረቦቹ እንደተገደሉ እንደማያውቅ ሲናገርም ይሰማል። ጣቢያው ከጥቃቱ በኋላ ለጥቂት ደቂቃዎች ከተቋረጠ በኋላ በቀጥታ ስርጭት ወደ አየር ተመልሷል። ጣቢያው በቴሌቪዥኑ ላይ ባስተላለፈው የጽሁፍ መልእክትም ፕሮግራሞቹ ያለምንም መቋረጥ ወደ ቀጥታ ስርጭት መመለሳቸውን ገልጿል። በሌላ የጽሁፍ መስመር ደግሞ እስራኤል ጭካኔ በተሞላበት ጥሰት የኢራን ቴሌቪዥን ጣቢያዎች ከሚገኙበት ህንፃ መካከል አንዱን ኢላማ አድርጋለች ብሏል። እስራኤል ጥቃት በመፈጸም ሀቅ ለማፈን እየሞከረች ነው ሲልም ከሷል። በእስራኤል መንግስት ጸረ ጽዮናዊት ፕሮፓጋንዳ ማሰራጫ ተብሎ በተፈረጀውና በአየር ኃይሉ በተደበደበው ቴሌቪዥን ላይ የቀጥታ ስርጭቱን ስትመራ የነበረችውና በእስራኤል ላይ ትችት እያቀረበች የነበረችው አቅራቢ ህይወቷ ስለመትረፉ ግን አልጀዚራ ዘግቧል። ጥቃቱ የደረሰው የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራን የፕሮፓጋንዳና መሳሪያዎች እንዲጠፉ ይደረጋሉ ካሉ ከጥቂት ደቂቃዎች በኋላ ነው። ይህ ጥቃት እንደሚቀጥል ያሳወቀችው እስራኤል የቴሄራን ህዝብ ከዋና የከተማዋ ክፍል ለቆ እንዲወጣ ጠይቃለች። በተለይም 330 ሺህ ህዝብ የሚኖርበት የቴሄራን ከተማ ማዕከላዊ ክፍል ኢላማ ስለሚሆን ነዋሪዎች ለቀው እንዲወጡ ማሳሰቧን መዘገባችን ይታወሳል። ወደ ድል እየተጓዝን ነው የሚሉት ጠቅላይ ሚኒስትር ኔታንያሁ ይህንን ድርጊታችንን እንቀጥልበታለን ማለታቸውም እንደዚሁም ይበንዲ እንዳለ የኢትዮጵያ አየር መንገድ ወደ እስራኤል የሚያደርጋቸውን በረራዎች እስከሚመጣው እሁድ ድረስ ማቋረጡን ይፋ አድርጓል። ባሳለፍነው አርብ እስራኤል በኢራን ላይ የጀመረችውን ጥቃት ተከትሎ ሁለቱ ሀገራት አንዳቸው ባንዳቸው ላይ የአየርና የሚሳኤል ጥቃት እየፈጸሙ ናቸው። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ወደ ሀገራቱ የሚደረጉ የአየር በረራዎች የተስተጓጎሉ ሲሆን የአየር ማረፊያዎችም ስራቸውን አቁመዋል። የኢትዮጵያ አየር መንገድም በሳምንት ከ10 ጊዜ በላይ ወደ እስራኤሏ መዲና ቴል አቪቭ የሚያደርጋቸውን በረራዎችን በይፋ አቋርጫለሁ ብሏል። አየር መንገዱ ባወጣው ማስታወቂያም ከአዲስ አበባ ወደ ቴል አቪቭና ከቴል አቪቭ ወደ አዲስ አበባ የሚያደርጋቸው በረራዎችን እስከ ሰኔ 15 2017 ድረስ ስለማቋረጡ ለደንበኞች አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።